ሰላም ዩቲዩብ ከትላንትናው በቀጠለው ደግሞ ዛሬ የሐረርን አምስቱን በሮች እናያለን ጅቦችና በላለን እንዲሁም ደግሞ ዞር እያለን የሐረርን ገበያ እንግዲህ በደንብ እናያለን ማለት ነው 6 ቲሸርት ገዛን እዚህ ጋር ጋይስ አሪፍ ዋጋ ናቸው ላይ ሳብር ምናምን በጣም አሪፍ ዋጋ ናገኘናቸው ያበረ ጫማ እኮ ነው አንተ ፒንኩ ስንት ነበር አባ ሳስበው በዚህ አካሄድ ብዙ አይነት ቲሸርት ልገዛ ነው አሁን ጅብ ልናበላ ነው በጣም ያስፈራል እንግዲህ ተከታተሉ በጣም ፈርቻለሁ ወይኔ እናቴ በኢየሱስ ይቀርብኝ አይ ጋይስ ሶ የመጀመሪያው በር ናልከኛል እንግዲህ ጋይስ የመጀመሪያው በር የምትመለከቱት በር አስመይዲያ በሪ ወይንም ሸዋ በር ይባላል የዚህ በር ታሪካዊነት ከሐረር የእስልምና አስተምሮ መግባት ጋር የተገናኘ ነው በዚህ በር ነበር የሐረር እስልምና አስተምህሮ የገባው ይሄ ምንድነው ለየት የሚያደርገው ምንድነው እዚህ ያው መሽቃቸው አሉ ያው ጀጎል ምንድነው ሰዓቱ ነው ወይስ በጣም ብዙ ሰው በዛብኝ አሁን አፍቴር ሰፈር ነው ኦኬ ባይ ዘ ዌይ ይሄኛው ግብጽ የሄድኩ ጊዜ ቅድስ ተሻምቱ የሚገዙት እቺ ደግሞ አሁን መብራት የለበትም በእንጨት ነው የምትሰራው እዚህ ምናምን ያለው ማለት ነው አረ መብራት ምንድነው ጋይስ ይወላችሁ ለማንኛውም መብራት ከተማው ሙሉ ጠፍቷል ጃኒ ሲመጣ ነው የሚጠፋው ደግሞ ካለ መብራት በጨለማ ጅብ ታበላለ ይያሉ አንደኛው በሬ ነው ከዛ ደግሞ አሁን ደግሞ ሌላም በር እናያለን ከሞ ይሄኛው እንግዲህ ሁለተኛው በር ነው አንደኛውን ቀደም አይተናል የሁለተኛው በር ነው በድሪ ይባላል ይሄ የምትመለከቱት በር ደግሞ በጀጎል በስተ ደቡብ የሚገኝ ሲሆን በድሪ በሪ ይባላል በድሪ በሪ የተባለበት ምክንያት ደግሞ ነብዩ መሐመድ በድሪ የተባለ ትልቅ የእስልምና ሃይማኖት ድል ነበር እና ያ ድል ካለፈ በኋላ የዚህ አካባቢ ወጣቶች የበድሪን ድል ለማስታወስ የተለያዩ ትርኢቶችን በየአመቱ በረመዳን ወር 27ኛው ሌሊት ላይ እዚህ አካባቢ ያቀርባሉ ያንን ማስታወሻ ለማድረግ የነሱንም ስራ መታሰቢያነት ለመስጠት ነው በድሪ የተባለው ማካበድ ራሱ ያበቃው ቦታ እንዳለ because ገባኛው ላይክ ፈረንጆች ምናምን ለምን እንደሚመጡ ብዙ ጊዜ ከኛ በላይ because ታሪክ ነው ሶስተኛው ጋር እንሄዳለን ማለት ነው ያኛው ዋናው ስንተኛ ነው እሱ ሲጀምር ባይለስላስ ጊዜ ተሰራ ባይለስላስ ቅርብ ጊዜ ማለት ኦኬ አይ ጋይስ አሁን ደግሞ ሶስተኛው በር መተናል ይሄ የምትመለከቱት በር ስጉድ አጢ በር ይባላል ወይም ደግሞ ሰንጋ በር ይባላል የበር በድሮ ጊዜ የሐረር ሰንጋዎች በዚህ በር ነበር ያቋረጡ ወደ ውስጥ የሚገቡት እና ደግሞ በአረብኛም ሌላ አጠራር አለው ባቡ ሰላም እየተባለ ይጠራል ትርጉሙ ደግሞ የሰላም በር ማለት ነው ይሄኛውም ከላይ ድልድይ ነው ብሎኛል ሷኔ መግቢያው ላይክ ወደ መኖሪያ ቤቶች ነው ወደ ጀጎል መግቢያ ወደ ጀጎል ሁሉም ወደ ጀጎል የሚያስገባቸው ነው ግን በተለያየ ስያሜ ያላቸው እንግዲህ እንደሰማችሁት ከብቶች የሚገቡበት ነው ሰንጋ በር ይባላል ጋይስ እንግዲህ አሁን ደግሞ አራተኛው በር ነው የጀጎል እና መውጫው ነው ወተናል አሁን እዚህ ጋር መታየት ውጪ ነው ይሄኛው በር ደግሞ አርጎ በር ይባላል ሌላኛው ወደ ጀጎል መግቢያ በር ሲሆን የአርጎ ብሔረሰብ መግቢያና መውጫ ነው ይሄም በር ደግሞ ራሱ በአረብኛም ሌላ አጠራር አለው ባቡ ራህማ እየተባለ ይጠራል እንግዲህ ጋይስ እየጨለመ ነው መብራት ሰሞኑን አጥቂው ነገር ተበላሽቶ እንዳለ ሙሉ ድሬዳዋ ሐረር ጅጅጋ ጠፍቷል ብሏል እንግዲህ ሆፕፉሊ ማታ ከመጣ ደስ ይለኛል ከተማው እንዳለ በጣም ያምር ነበር መብራት በመብራት ነውና እሱን ፓርት ላሳያችሁ ነበር ፕላስ ደግሞ ጅብም እናበላለን ከዚህ በኋላ ስለዚህ በድጋሚ ተከታተሉ አይ ጋይስ አሁን ደግሞ አምስተኛው በር መተናል አሁን ደግሞ የምንገኘው ፈላና በር ጋር ሲሆን በሐረርኛ አሱማያ በሪ እየተባለ ይጠራል በአረብኛ ደግሞ ባቡል ፈት እየተባለ ይጠራል የድል በር እንደማለት ነው ይሄ በርበሬ የሚነግዱ ሰዎች የሚገቡበት በር ማለት ነው እኮ በጣም ስፔሲፊክ ሆነብኝ እንደዚህ የነጮች በር የለም ነጮች ብቻ የሚገቡበት ሶ በርበሬ ስትላክ ይሸጡ ነው የሚነግዱ ሰዎች ምናምን በጣም አሪፍ ለማንኛውም ጋይስ አምስተኛው በር ይሄን ይመስላል ይሄ እንደው ይሄኛውና አራተኛው ሲምፕል ናቸው አይደል አይ ቲንክ ነው ሁለተኛው ነው በጣም ድንጋይ ነገር ያለበት በሪ እኔ በጣም ሁለተኛውና ዋናው ዱክበር በጣም ወርጃለሁ ደስ ብሎኛል በተረፈ ጋይስ በሮቹ ይሄን ይመስላሉ አሁን እየመሸ ነው ከዚህ በኋላ የማታውን መብራት ካለ እንግዲህ የዞርና እናሳያቸዋለን ከሌለ ወደ ጅቡ ጋር ቀጥታ እንሄዳለን ማለት ነው በድጋሚ ተከታተሉ አይ ጋይስ ጅቦቹ አንተ አንተ 10 ስንት ጅብ ነው ያለው ከ10 በላይ ይቻላል ጅብ አይ ጋይስ ምንም ጅብ አይታየኝም አሁን ጨለማ ነው ግን መብራቱ ሲበራ because መብራት ጠፍቷል እንዳለ ሐረር ሙሉ ከቦናል እኮ አሁን ጅብ ልናበላ ነው በጣም ያስፈራል እንግዲህ ተከታተሉ በጣም ፈርቻለሁ
ወይኔ እናቴ በኢየሱስ ቢቀርብኝስ ጋሻ በቃ ልድገም አራርሽ ነው እንዴ አራርሽ ሰብርም ጫፍ ላይ አድርጉት አረ ጋሽ ምንድነው የሚያክሉት በቃ እግዚአብሔር ይስጥልኝ እንግዲህ ጋይስ ይወላችሁ ይሄ ሁሉ ጅብ በዚህ አጋጣሚ ኤምቲኤስ መልቲሚዲያ ነው አይደል ኤምቲኤስ መልቲሚዲያ የኔ መሰለ መብራት ባይኖር ኖሮ ተበልተን ነበር ጋይስ አያችሁት ይሄን ብናጠፋው ሌላ ታሪክ ነው በስማ በጣም ጨለማ ነውና እናመሰግናለን አዎ ሀረር የምትኖሩ ሰዎች ነው ኤምቲኤስ ሀረር ብቻለም ድሪም እንኳን ማለከው ስጋው በጣም ይገማል ዛሬ ይሸታል እሬ በስማ አረ ተረ አረ ምንድነው አረ ፍቱ እንዴ አረ በስማ ደሰል አረ እኔ እኮ መፍራቱን አለ እኔ ቶ አረ ይቅርብኝ ጠላታችሁ ነኝ እንዴ ሁሉም ጀርባ ላይ እያላራ በእናታችሁ አይ አልዋሽም አልፈራውም መፍራት በጣም ይሸታል ማን ይግማማል ከጅብ ጋር በእና ጅብ ድሮ አዳማ አቃለሁ ብዙ ጊዜ አይቻቃለሁ ግን ለማዳ ጅብ አይደለም አሪፍ ቢዝነስ ነው ባክ እንደሚሸቀልባቸው አቃለሁ እንትን ጅቦቹ ማና ባቱ እንደዚህ የሚጮህ ሀረር የገበያ ማዕከል ያለ ነው እዚህ ብዙ ጫማዎች ልብሶች ትሪፍት ሾፖች ቦንዶች አሉና ዞር እያልን እንገዛለን ለማንኛውም ወደ ቪዲዮ ተከታተሉ ጋይስ እንግዲህ እየገባን ነው እዚህ ጫማዎች በጣም ይበዛሉ ጫማ ብዛት ጫማ ታውቃለህ ማድሪድ ስፔን ያለው አንድ ሁዲ ገዝቼ ነበርና ቁጭ እንደዛ ነው ማቴሪያላቸው እንደዛ አይነት ነው ጫማ እንግዲህ ሀረር ውስጥ በጣም ብዙ አይነት ጫማዎች አሉ ደግሞ በጣም ደስ የሚለው ዋጋቸው በጣም አሪፍ ነው አዲስ አበባውን ለምሳሌ አንድ ጫማ 5000 ምናምን ከተሸጠ እዚህ ሀረር 2000 ብር ምናምን ታገኙታላችሁ እና አይ ቲንክ አሪፍ መሰለኝ ያው እንደ ማቴሪያሉ እናንተ አይታችሁ የተመቻችሁ መግዛት ትችላላችሁ በተረፋውን ጫማ ሾፕ እያደረግን ነው እንግዲህ ጋይስ የሆነ ጫማ ኦንላይን ላይ ወደ $1000 ነው ምናምን የሚሸጥ ጫማ እዚህ በ2000 ብር አይቻለሁ ያው ፌክ ነው ግን ያው ማቴሪያሉ ትንሽ የሆነ የወረደ ቢሆንም ግን በጣም አስገርሞኛል ስላየሁት ያው ብዙ ቦታ ፌኮች አሉ ጫማዎች ብዙ ቦታ አሉ ግን ይሄኛው ጫማ ብዙ ቦታ ላይውምና ስላየሁት በጣም ገርሞኛል ያበረ ጫማ እኮ ነው አንተ ፒንኩ ስንት ነበር አባት ሁለት ነች 2000 ብር 2000 ብር ደርሼ ጥሪ ነው 1500 በቃ ትከራከራላችሁ እንግዲህ ጋይስ ግን የበስማ ልብስ ምናምን ጂንስ ራሱ ከፈለክ አሪፍ ቲሸርትማ በጣም ነው ፈልጎ ቲሸርት እገዛለሁ ቲሸርት በጣም 1-3 እገዛለሁ አይ ጋይስ ላይክ የምፈልገው እቃ ላይክ ስፔሲፊክሊ የለም ግን የሆነ በቃ ቲሸርት ነገሮች ቪንቴጅ ቲሸርት ባገኝ ደስ ይለኛል የዞርን ነው የነምን ነው ቲሸርት ነው ወይስ ጫማ ቲሸርትሽ ግን በጣም ይገርማችሁ መንገድ ላይ ያዩዋችሁ ቲሸርቶች አሁን ላይ አንዳንድ ቦታ በፈልጋችሁ አላገኛችሁም ምን ማለት ነው ብዙዎቹ ውጭ ሀገር ይድሩ ጊዜ ተለበሱ ስለሆነ አሁን ላይ የሉም ሙሉ ፎቅ ቦንዳ አይታባሱ ባይዘው በጣም ምራሳው ከስንት አንዴ ቦንዳ ቤት መሄድ አለብኝ ቲሸርት ጥረት አለብኝ አንድ ላይ ከካሜራማን ጋር ይላል ያዘው 6 ቲሸርት ገዛን እዚህ ጋር እሱም ሱሪ ገዝቷል ጋይስ አሪፍ ዋጋ ናቸው ላይክ 350 ብር ምናምን በጣም አሪፍ ዋጋ ያገኘናቸው ብዙዎቹ ላይክ ትሪፍት ናቸው ላይክ የውጭ ሀገር ቫይቦች ያሉት አንዱ ደግሞ ያበረ ቲሸርት ያገኘሁት ማለት ብራዚል ምናምን ላይክ ዋት ይው አያ አኔ የታባት ያገኘዋለሁ ልግዛው ብል ላይክ አንዳንድ ጊዜ እኮ ብሩ ኖሯችሁ ራሱ አታገኙትም እንደዚህ አይነት ቲሸርቶች ስለማንኛውም አሁን ሌላ ቦታ እየቀየርን ነው ሳስበው በዚህ አካባቢ ብዙ አይነት ቲሸርት ልገዛ ነው ስለዚህ አይመን ሾፒንግ ኢን ሀረር ይላል ይሄ ስንተኛው በር ነው አይ በር አይደለም ወደ ገበያው ነው በብረት የተሰራ በር ነው
ጋይስ እንግዲህ አሁን ደግሞ የምንገኘው ተክለ ሃይማኖት ቤተክርስቲያን መተናል። እዚህ የጀግኖቹ ቤተክርስቲያናቸውና መቃብራቸው ነው እና ደግሞ ከጀርባ የራስ መኮንን ሐውልት አለ። ስለዚህ ወደ ውስጥ እንግባና አሳያችኋለሁ ማለት በጣም የሚያምር ቤተክርስቲያን ነው። አሰራሩ ራሱ በጣም ነው የሚለየው እስከዛሬ ካዩዋቸው ቤተክርስቲያኖች ነው። እንግባ ወደ ውስጥ ጋይስ። ውስጥ እየገባው ነው። ጨለማ አይደል እንዴ አንተ? እንግዲህ ጋይስ አሁን እዚህ ጋር ደግሞ የምታዩት የበድሮ ጊዜ በራስ መኮንን የነበሩ ጀግኖች ለነሱ ብቻ ተብሎ የተቀመጠ መቃብር ነው አይደል? ይሄኛው ስም ራሱ አለ ወልደ ረዳ ይባል። ስማቸው ሆኖ በጀግንነት ሀገራቸውን ተዋግተው ከጠላት የታደጉና እንደውም ከኃይለ ሥላሴ ጀምሮ እስከ ወጋዴን ድረስ ደማቸውን አጥንታቸው ከስከሰው ለክብር ገስ ይባል በራስ መኮንን ባሰሩት ቤተክርስቲያን ላይ ከስር ለነሱ በክብር ተብሎ ተቀምጧል ማለት ነው። ስማቸው አለ እንደዚህ ራስ መኮንን ናቸው። ይሄ ሐውልት ነው አይደል? ይሄኛው የኃይለ ሥላሴ አባት ማለት ነው። እንግዲህ ጋይስ እዚህ ጋር የምታዩት የኃይለ ሥላሴ አባት የራስ መኮንን ሐውልት በተክለ ሃይማኖት ቤተክርስቲያን ነው ሐረር ማለት ነው። ዋው አንተ ስቲና እዚህ ጋር ፓሪስ 1902 ለብሮ ፓሪስ የሚለው ከዛ ነው ተሰርቶ የመጣው። ያው ለመኮንን 1902 ነው የሚለው እኮ አንተ። ኦ ማይ ጋድ ሰው በ1879 ሳቸው ጦራቸውን ይዞ መጥተው ወደ ሐረር። ኦኬ 1879 በ1879 እና የፓሪስ ምናምን የሚለው ብዙዎች አሉ። አሁን ጽዋዎች ብራናዎች ምናምን ለነሱ ክብር ሲባል ያስቀረጹ እንቁ ምናምን ይልኩላቸዋል። እና የፓሪስ የተሰራ የራስ መኮንን ሐውልት ነው ማለት ነው። እንግዲህ ጋይስ በጣም ታሪክ ብዙ ነው። አንተ እንደዚህ ያለው ብዬ አልጠበቅኩም። በዛው ሐረር ስመጣ እግዚአብሔር እንጂ መቃብሮቹን ደግሞ ያው ቁጥር አላቸው። ኦኬ ያው ለነሱ ክብር ተብሎ የእሳቸው መሪ አሉ፣ የእሳቸውም ልጆች አሉ። ከእሳቸው ልጆች ጀምሮ አብሮ ሲዋጉ የነበሩ የሰማዕታት መቃብር ነው። ያው እንዲያክብር አስቀምጣለች ማለት ነው ቤተክርስቲያኑ። ዋው በጣም አሪፍ ደስ ይላል። ጋይስ እንግዲህ መኪና ያያዝን ወደ ድሬዳዋ ለማንኛውም ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። ሐረር የነበረን ቆይታ ይሄን ይመስል ነበር። በጣም በሚያሳዝን ሁኔታ ሐረር እንደመጣን 5ኛ ቀኑ ነው 4ኛ ቀኑ መብራት ከጠፋና እና ደግሞ በማታ ሐረርን ማሳየት አልቻለም። ስለዚህ በቀጣይ በሰፊው መተን እንግዲህ ሐረር በማታ እናሳያቸዋለን። ለማንኛውም የሐረር ቆይታችን ይሄን ይመስል ነበር። ቀጣይ የት ከተማ እንሂድ? እንደገና ደግሞ ከኢትዮጵያ ውጪ ቭሎግ እንዴት ነው የተዘጋጃችሁ ነው? ከተዘጋጃችሁ አንድ 10000 ላይክ ነው። እዚህኛው ቪዲዮ እንኳን አላካብርም፣ ትንሽ አጠር ያለ ቪዲዮ ስለሆነ 5000 ላይክ ስጡን። በተረፈ ዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆይልኝ። እኔ ጃኒ ነኝ። ቻው። ሰብስክራይብ ደግሞ